እግዚአብሔር ልጁን ኢየሱስ ክርስቶስን ወደ ዓለም እስኪልከው ድረስ በሕግ ጥላ ስር ነበርን። ሞግዚት ነበር የሚያስተዳድረን። እኛም ነፃ አውጪ ያስፈልገን ነበር። እኛም ታዳጊ ያስፈልገን ነበር። እኛም ከዚህ ባርነት ነፃ አውጥቶ ማቹር ወደ ማድረግ የአባቴን ርስት ወደምወርስበት ደረጃ የሚያመጣን ያስፈልገን ነበር። ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ። እግዚአብሔር ኢየሱስ ክርስቶስን ሲልከው አንድ ልጅ ተወለደ እንዲባል ሳይሆን የእኛን ባርነት ለመስበር አርነታችን የተረጋገጠው ኢየሱስ ክርስቶስ ወደ ምድር ሰው ሆኖ ሲመጣ በመለኮትነቱ ላይ ሰውነትን ለመጨመር ፈቃደኛ ሆነ። ኢየሱስ እርሱ እግዚአብሔር ወልድ ነው። ለዘላለም እግዚአብሔር ወልድ ነው። የመለኮትነቱን ክዶ አይደለም፣ እላዩ ላይ ሰውነትን ጨመረ። ማንም ሰው ከተወለደ ከእናትና አባቱ ነው የሚወለድ። ጌታ ኢየሱስ ክርስቶስ ግን ተወልዶ ብቻ ሳይሆን ለሥራ መጥቶ ነው እንጂ ማርያም ጋር ኢየሱስ አልጀመረም። መቼስ አይደል እንዴ? ማርያምን በእናቷ ሆድ ውስጥ እኮ የገጣጠማት ኢየሱስ ቅድስት ናት፣ በእውነት ብጽሕት ናት፣ እጅግ የተወደደች፣ እጅግ የተባረከች፣ እጅግ የተከበረች፣ እግዚአብሔር ያከበራት ግን ፈጣሪዋ ፍጹም ሰው ብቻ ናት እኮ ማርያም። የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። ገላትያ ምዕራፍ 4 ከቁጥር 1 እስከ 7 የጌታ ቃል እንደዚህ ይላል። እኔ የምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳ ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ ድረስ በጠባቂዎችና በሞግዚቶች ስር ነው። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሠረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ስለሆነ እግዚአብሔር ወራሽ አድርጎሃል። የገላትያ ምዕራፍ 4 ላይ ከቁጥር 1 ጀምሮ እስከ 7 ድረስ ያለ የጌታ ቃል ክፍል ነው። አብረን ሁላችንም ያነበብነው። እንግዲህ ጳውሎስ ምናልባት እናንተ ወደ ላይ ወጣ ብላችሁ ካነበባችሁ ምዕራፍ 3 ላይ ከቁጥር 26 አካባቢ ጀምሮ ነው ጳውሎስ አያይዞ የሚወርደው። ምዕራፍ 4 ላይ እንድናነባው አስተካክለው ስለቆረጡት እኔ ምዕራፍ 4 ላይ ጀምሬ ያነበብኩት እንጂ ምዕራፍ 3 ቁጥር 26 ላይ ነው ሐሳቡ ከፍ ብሎ የሚያያዘው። በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ሆናችኋል ከሚለው ሐሳብ ጋር የተያያዘ ነው። እናንተ በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ሆናችኋል የሚል ሐሳብ ጳውሎስ እያስተማረ ነው በገላትያ ቤተክርስቲያን ላይ። እንግዲህ የገላትያን ደብዳቤ አይ ቲንክ ሮብም ዕብራውያንን ሳነሳ ከተያያዙ የስተት አንዳንድ ትምህርቶች ጋር ሕግን በመጠበቅ ከመጽደቅ ጋር በተያያዘ ቤተክርስቲያኒቱን እየበጠበጠ የነበረ የይሁዲነት እምነት ትምህርት ስለነበር ጳውሎስ እሱን ትምህርት ለመምታት ሰው በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወት ያገኛል ወይንም የእግዚአብሔር ልጅነትን መብት ያገኛል የሚል በጣም ጠንካራ ትምህርት ጳውሎስ እያስተማረ ነው። በጣም ብዙ መሰረታዊ በሆኑ የክርስትና ትምህርቶች ትምህርቱን እየቀጠቀጠው እየደበደበ ነው። በጣም እየደበደበ ነው። ምዕራፍ 4 ደርሰዋል። ዛሬ ከኢየሱስ ክርስቶስ መወለድ ጋር ተያይዞ ስለተነሳ እኔ የጌታ የኢየሱስ ክርስቶስን መወለድ እንደምንም አድርጌ እዚህ ገላትያ ምዕራፍ 4 ላይ አያይዟለሁ። እንደምንም አድርጌ ሂስቶሪካሊ ጌታ ኢየሱስ ክርስቶስ መሬት ላይ ድንግል ማርያም በኩል በዚያ በግርግሙ ሲወለድ የነበረውን ሁኔታ ያው ወንጌላቱ ነግረውናል አይደል? ማቴዎስ እና ሉቃስ ናቸው የነገሩን፣ ሌሎቹ አልነገሩንም። ማቴዎስ እና ሉቃስ ግን በደንብ ትንሽ አብራርተው በተን ነገር አድርገው፣ በተለይ ሉቃስ በተን ነገር አድርገው ነግረውናል። እና ጳውሎስ አያይዞ የሚያነሳው ከኛ ጋር ነው አይደል? ከኛ ጋር አያይዞ እያነሳ ነው የክርስቶስ ኢየሱስን መወለድ ከኛ ጋር አያይዞ እያነሳ ነው። ምዕራፍ 4 ላይ ምን ብሎ ነው የሚጀምረው? እኔ ምለው ይሄ ነው ብሎ ይጀምራል ጳውሎስ። እንግዲህ ከላይ ጀምሮ እያወራ መጥቷል እና አይ ቲንክ የጭቅጭቅ አይነት ሆኖበታል። ሊያስረዳቸው በጣም እየሞከረ ነው፣ እየተሟገተ ነው፣ እየተጣላ ነው። ገላትያ ቸርች በጣም አናደውታል። ትንሽ ሆት ነው። ደብዳቤውን ስታነቡ ከትምህርቱ ውጪ ግለሰቡ አለ አይደል? ይናደዳል፣ ይበሳጫል። እናንተ መካከል ያን ሁሉ በዛ ሁሉ ህመምና ሲቃይ መካከል አብሬያችሁ የቆየሁት በከንቱ እንዳይሆን እፈራለሁ፣ የደከምኩት እንዲሁ ዝም ብዬ ነው እንዴ እያለ እየተበሳጨ ነው። ምዕራፍ 3 ላይ ባይዘው ምዕራፍ 3 በጣም ሆት ነው ጳውሎስ። እንደውም የገላትያ ደብዳቤ እኮ ከሌሎቹ ደብዳቤዎች የሚለየው ከጳውሎስ ደብዳቤዎች የሚለየው እኔ በሰው ወይንም ከሰው ሐዋርያ ተደርጌ ያልተሾም ከጌታ የተሾምኩ ነኝ ብሎ ስለራሱ ተናግሮ ቀጥታ ሊናገር ወደ ፈለገው ሐሳብ የተሻገረው ገላትያ ላይ ነው። ሌሎች የጳውሎስ ደብዳቤዎች ላይ ራሱን አስተዋውቆ ከተማይቱ ላይ ላለችው ቤተክርስቲያን ጸልዮ አበረታቶ አመስግኖ ነው ወደ ዋናው ሐሳብ የሚገባው። ገላትያ እንደሱ አይደለም። ራሱን አስተዋወቀ፣ ቀጥታ ቱ ዘ ፖይንት ነው። ሆት ነው። ማመስገን መጸለይ የለም። ቀጥታ አሁን ምንድነው ብዙ ጊዜ የሚባለው ቀጥታ ሰው ሲመጣ ምንድነው የሚባለው? ወደ ልክ እንደሱ ማለት ነው። ቀጥታ ነው ጳውሎስ የመጣውና ትንሽ ሆት ነው። የኢየሱስ ክርስቶስን ግን ሰው መሆን የኢየሱስ ክርስቶስን ወደ ምድር መምጣት ከገላትያ ቅዱሳን አርነት ጋር የእግዚአብሔር ልጆች የመሆን መብት ከመታደል ጋር አያይዞ ያነሳልና እኔ የምለው ይሄን ነው ይላል። አልገባችሁም ወይ? እያልኩ ያለሁትን ተረድታችሁኛል? አሁን ጳውሎስ በአካል እኛ መሃል ቆሞ ቢያስተምረው ይህን ትምህርት
አኔ ከ2000 ዓመት በኋላ ቆሜ ጳውሎስ ያለውን በመንፈስ ቅዱስ እገዛ እያወራሁት ነው። ጳውሎስ አሁን ራሱ ግለሰቡ ቆሞ ቢሆን እያወራ ሰው ትንሽ ወደኋላ ሲያንገራግርበት እኔ እኮ ምለው ይሄን ነው ተረድታችሁኛል ወይ ምንድነው እያልከን ያለው ጳውሎስ ሲሉት ምንድነው የሚለው? ሕፃን እስከሆነ ድረስ ምንም ወራሽ ቢሆን ሕፃን እስከሆነ ድረስ ሀብት ሁሉ የሱ ቢሆን በቤት ውስጥ ካለ ከሞግዚት በታች ነው የሚኖረው። ሕፃን ሆኖ ተወላጅ ሆኖ የቤት ልጅ ሆኖ ወራሽ ሆኖ ባለመብት ሆኖ ባለርስት ሆኖ ሕፃን እስከሆነ ድረስ በቤት ውስጥ ሲኖር ሲመላለስ ሲወጣ ሲገባ ከባሪያ በታች ነው የሚኖረው። ትክክለኛ ጳውሎስ የሚጠቀመው ቃል በቤት ውስጥ ካለ ከተሾመ ባሪያ በታች። አሁን ልጆቻችሁን ትታችሁ ትወጡ የለ? አሁን ልጆቻችሁን እኮ ቤት ትታችሁ ትወጣላችሁ። ቤት ውስጥ ለሚያገለግሉ ልጆቻችሁን ትታችሁ ስትወጡ ባለመብት ባለርስት የእናንተ ወራሽ የእናንተ የሆነው ነገር በሙሉ ተቀባይነሱ ቢሆኑም ሕፃናት ስለሆኑ የሚመሯቸው የሚያስተዳድሯቸው የሚከለክሉ የሚፈቅዱላቸው እነሱ ናቸው። ጳውሎስ ይሄ አዶፕቲቭ ሲስተሙን ጳውሎስ እያቀረበ ያለው በሮማውያን እና ልጁ ምንም ወራሽ ቢሆን ባለቤቱ ወይንም ደግሞ የልጁ ወላጅ ራሱ አሳልፎ አይሰጠውም። ባለመብት ነውና የፈለገውን ያርጋ አይልም። ከባሪያ በታች ያደርገዋል። በቤት ውስጥ ከተሾመ አለቃ በታች ያስቀምጠዋል። ባደገ ጊዜ የርስቴ ወራሽ እሱ ነው። እስኪያርግ ድረስ ግን ማኔጅ ማድረግ ስለማይችል ከባሪያ በታች እንደ ባሪያ እየገዛው ይኖራል። ጳውሎስ እያቀረበ ያለው ይሄንን ነው። እኛ ቤታችን የምናደርገውን ጳውሎስ ቸርች አመጣው። ወራሾች ምንም ብትሆኑ አይደል? ሕፃኑ ምንም ወራሽ ቢሆን ክብር ለእግዚአብሔር ይሁን። ምንም ሕፃኑ ወራሽ ቢሆን እስኪያድግ ድረስ ከባሪያ በታች ይኖራል። ጳውሎስ እያቀረበ ያለው ሕግና ጸጋን ሕግና ወንጌልን ነው እያቀረበ ያለው በእውነት እና ባለመብት እንኳን ቢሆን እያለ አሁን ሲያስረዳቸው በሮማውያን ስርዓት ውስጥ ቢያስረዳቸው ስለ ሕግ እያወራ ስለሆነ ከዚህ አይነት እውነት ከዚህ አይነት እውቀት የራቁ አይደሉም። በቸርች ውስጥ ያሉ ሰዎች አንደኛ ጳውሎስ አስተምሯቸዋል። ቀጥሎ ደግሞ በዛ ዘመን የነበሩ የቤተ ክርስቲያን መምህራን ቆሞ ሲያስተምሩ እጃቸው ላይ ያለው የብሉይ ኪዳን መጽሐፍ ነው። አዲስ ኪዳን የሚባል መጽሐፍ ማንም ሰው እጅ ላይ የለም። ገና አዲስ ኪዳን እየተጻፈ ነው። ማንም ሰው እንደውም አዲስ ኪዳን አልተጻፈም። የመጀመሪያ የአዲስ ኪዳን መጽሐፍ የገላትያ መጽሐፍ ነው። ባይዘው ማቴዎስ ወንጌልም ማርቆስም ማንም አልተጻፈም። መጀመሪያ አዲስ ኪዳን ተብሎ የተጻፈ የመጀመሪያ 43 ዓመተ ምህረት ላይ የመጀመሪያ አዲስ ኪዳን የጻፈው ጳውሎስ ነው። ባይዘው እና የመጀመሪያው የአዲስ ኪዳን መጽሐፍ ባይዘው ይሄ መጽሐፍ ከዚህ በኋላ ነው ሌሎቹ መጽሐፎች ይብን የሚጻፉት። ስለዚህ አዲስ ኪዳን ስለሌለ ቸርች ውስጥ የሚማሩት ከቀደመው ኪዳን መጽሐፍ ኢየሱስ ክርስቶስ በመስቀል ላይ ሊሰራው እግዚአብሔር ተስፋ የሰጠውን ይማራሉ። ጌታ ኢየሱስ ክርስቶስ ተወለደ፣ በመስቀል ላይ ሞተ ተብሎ ደግሞ አፕሊኬሽን ይሰራላቸዋል። ስለዚህ አሁን ከዚህ እውቀት ብዙ የራቁ አይደሉም። ከኛ የተሻለ ያውቃሉ። የብሉይ ኪዳን መጽሐፍ ተማሪዎች ስለሆኑ እና ልጁ ባለመብት ቢሆንም ባለርስት ቢሆንም ወራሽ ቢሆንም ጊዜው እስኪደርስ ድረስ በባሪያ ስር ይኖራል ሲላቸው የገላትያ ቸርች ጳውሎስ ምን እያወራ እንደሆነ በጣም ግልጽ ይገባታል። እግዚአብሔር ልጁን ኢየሱስ ክርስቶስን ወደ ዓለም እስኪልከው ድረስ በሕግ ጥላ ስር ነበርን። ሞግዚት ነበር የሚያስተዳድረን፣ ሞግዚት እጅ ላይ ነበርን ብሎ ሕግን ሞግዚት አድርጎ ያቀረበው ጳውሎስ። ክብር ለእግዚአብሔር ይሁን። ይቀጥላል። ቁጥር 2 አይደለም ሞግዚት የሚለው ልጁ ልጅ ነው፣ በባሪያ መብት ስር ነው ያለው፣ በአስተዳዳሪ በታች ነው ያለው። ይሄ እስከ መቼ ድረስ ነው ይሉታል ጳውሎስን። ገብቶናል ሕግ እንደሆነ ሞግዚታችን። ሕግ ጠባቂ እንደነበረ ገብቶናል። ሕግ አዳኝ አይደለም፣ ሕግ ወላጅ አይደለም፣ ሕግ አድራሽ ነው። ሕግ እግዚአብሔር ለተወሰነ ጊዜ ጠብቅ ብሎ ያስያዘውን ሕግ ይዞን ነበር። ሞግዚታችሁ ነው አላቸው ጳውሎስ። አዎ እስከ መቼ ነው ግን ሞግዚታችን የሆነው? የሚቀጥለው ቁጥር 3 ምንድን ነው የሚለው? እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። በጣም በትትና ጎናቸው እርሶ ኢየሱስ እስኪመጣ በባርነት ስር ነበርን በሉት። ተገላግለናል፣ ነፃ ነን። አሁን ጳውሎስ እንደዚህ ይላል፣ እኛም ይላቸዋል። አሁን ቁጥር 1 እና ቁጥር 2 ሞሮፍ አይሁዳዊ ይገባዋል፣ ስለ ሕግ እየተወራ እንደሆነ ይገባዋል። ቁጥር 3 ላይ ግን አሕዛብንም በሙሉ ጠቅልሎ አስገባን። የገላትያ ቸርች ውስን አይሁዳዊ ቢኖርባትም በዛ የሚል ግን የአሕዛብ ቸርች ናት። የሊቃኦንያ ከተሞች ስለሆኑ የልስጥራን ምናምን የደርቤ ከተሞች ስለሆኑ በዛ ያለ አሕዛብ አለባት። እኛም ብንሆን ልክ በሕግ ውስጥ አይሁዳውያን በባርነት ተቀምጠው እንደነበረው እኛም ብንሆን ከዓለም የመጀመሪያ ወይንም መሰረታዊ ትምህርት ስር ነበርን። በባርነት በሞግዚት ጥላ ስር በባርነት ውስጥ ነበር፣ ተጠለን ነበር። እኛም ነፃ አውጪ ያስፈልገን ነበር። እኛም ታዳጊ ያስፈልገን ነበር። እኛም ከዚህ ባርነት ነፃ አውጥቶ ማቹር ወደ ማድረግ የአባቴን ርስት ወደ ሞርስበት ደረጃ የሚያመጣን ያስፈልገን ነበር። ልጁ ካልበሰለ ባለመብት ቢሆንም የመውረስ አቅምም እድልም አይሰጠውም። ይገርማቸዋል። ሮማውያኑ ልጆቻቸው በቤታቸው ተቀምጠው እያለ አባትየው የወሰነለት ቀን እስኪደርስ ድረስ ልጁን ወራሽ ነው ብሎ ያስመዘግበው። ኢቭን ልጁን ወራሽ ነው ብሎ የሚያስመዘግበው አባቱ ልጄ መውረስ ይችላል ባለበት ቀን ላይ አሁን በእውነት በውል ጠፋብኝ ቀኑ እንጂ በዓል አላቸው። በዚያ በዓል ቀን ላይ ነው አባቱ ልጁን ያመጣና ከዛሬ ጀምሮ
ልጄ ወራሼ ነው ይላል። አይሁዳውያንና ግሪካውያን የልጁን ዕድሜ አይተው 18 አይሁዳዊ ደግሞ 19 ዓመት ሲሞላው ወራሽ ነው ይለዋል። ሮማዊ ዕድሜህን አይቶ አይደለም የልጁ ማደግና አለማደግ ሳይሆን በአባቱ ነው የሚወሰነው። ልጁ ሽማግሌም ሆኖ አባትየው ካላመነበት ወራሽ ነህ ላይልህ ይችላል። ጳውሎስ እያቀረበ ያለው በሮም ጥላ ስር ስለሆኑ ሞሮ የሮማውያኑ ስለሆነ የሚታወቀው የሮማውያኑ ነው እያቀረበ ያለው። አይሁዳዊ እድገትን አይቶ አሁን እኔ ልጆች ያድገው 18 ምናምን ሲሞላው በስነ ስርዓት ያግዘኛል። ሮማዊ 40 ዓመት ሞልቶም አባትየው ካላመነ ናስቲ ሊልህ ይችላል። እንደ ቻይልድ ነው የሚቆጥረው ነው የሚለው ትክክለኛው። እንደ ቻይልድ የ40 ዓመት ሰውዬ እንደ ቻይልድ ነው የሚቆጥረው። አይ ብቁ አይደለም ካለ አባትየው በስያለው ብትል ሸይለ ህጋቸው አይፈቅድም። ስለዚህ ጳውሎስ ምንድነው የሚለው? ቁጥር 5 ላይ ቁጥር 4 ላይ የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደው ልጁን ላከ። አሁን የመውረስ መብትን የሚፈቅደው የሚከለክለው አባት ነው። ስለዚህ አሁን ጳውሎስ እዚህ ጋር የሚያስቀምጠው ጊዜው ሲደርስ ኢየሱስ መጣ ሳይሆን እግዚአብሔር ልጅ ላከ ነው። አሁን የባርነቱ ሰዓት ይበቃል፣ የመውረሻ ጊዜ ደርሷል ያለው ልጅ አይደለም አባት ነው። ዘመኑ በደረሰ ጊዜ አባት አየና አይ በቃ ይውረስ አለ። ሰዓቱ ደርሷል፣ ባርነት ይበቃል፣ ከዚህ በኋላ ባለ ርስት ይሁንና የኔን ንብረት በሙሉ ላሸጋግርለት አለና ዘመኑ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ። ኢየሱስ የተወለደበት ዘመን ኢየሱስ ወደ ምድር የመጣበት ሰዓት እንግዲህ ተቆጥሮ አሁን 2000 ዓመት አካባቢ ሆኖታል አይደል? 2000 ዓመት አልፎታል። ያቺ ሰዓት እኛ አስበን ፕላን አድርገን አቅደን ያስቀመጥናት ሳይሆን ጳውሎስ በሚያስቀምጠው በእግዚአብሔር ታይም ቴብል መሰረት ዘመኑን እግዚአብሔር ከሰማያየና ዘመኑ ደረሰ። እግዚአብሔር ኢየሱስ የሚመጣበት ዘመን ደረሰ ሲል ምድር ላይ ሮማውያን ገዢ የነበሩበት ወቅት ነው። ክብር ለእግዚአብሔር ይሁን። አሁን ኢየሱስ ክርስቶስ የተወለደ ቀን ወይንም ኢየሱስ የተወለደ ሰሞን ወይንም ኢየሱስ የተወለደበት ዘመን ላይ የነበሩ ሰዎች የእግዚአብሔር ታይም ቴብል ላይገባቸው ይችላል። ሄሮድስ አንደርስታንድ ላይ ያደረገው ይችላል። ፈሪሳውያን ሄሮድስ ነው እስቲ ከህጋችሁ ሂዱና እስቲ አንብቡና እስቲ ንገሩኝ፣ ንጉሥ ተወለደ የሚባል ነገር ሰምቻለሁ፣ ይወለዳል እንዴ በዚህ ጊዜ ሲላቸው ሄደው አይደል የህግ መጽሐፍ ከፈቱ። አንቺ ይሁዳ ቤተልሔም ሆይ ከሌሎች ከተሞች ከእስራኤል ከተሞች ያነሽ አይደለሽም፣ የእስራኤል መስፍን ካንቺ ይወጣልና የሚል ጥቅስ አገኙ። አዎ አሁን ሳይሆን አይቀርም ሄሮድስ አሉት። ከዛስ ኮከብ ቆጣሪዎች መጡ። ተወለደ ወይ ሲላቸው አዎ ንጉሥ ተወልዶ እሱን ልናይ መተናል አሉት። ሰብአ ሰገል የእግዚአብሔር ታይም ቴብል ገና ክሊርሊ ያልገባቸው መጥተው ማድረግ ያለባቸው አድርገው ተመልሰው ይሄዱ። ጳውሎስ እንደዚህ ይላል፣ የባርነቱ ዘመን አብቅቶ ልጅ የሚወርስበት ዘመን ሲደርስ እግዚአብሔር ከሴት የተወለደውን አንድ ልጁን ላከ። እግዚአብሔር ኢየሱስ ክርስቶስን ሲልከው አንድ ልጅ ተወለደ እንዲባል ሳይሆን የእኛን ባርነት ለመስበር። አርነታችን የተረጋገጠው ኢየሱስ ክርስቶስ ወደ ምድር ሰው ሆኖ ሲመጣ በመለኮትነቱ ላይ ሰውነትን ለመጨመር ፈቃደኛ ሆነ። ኢየሱስ እርሱ እግዚአብሔር ወልድ ነው፣ ለዘላለም እግዚአብሔር ወልድ ነው። የመለኮትነቱን ክዶ አይደለም፣ እላዩ ላይ ሰውነትን ጨመረ አይደል? ኢየሱስ ባዶ ሆነ፣ ራሱን አዋረደ፣ የባሪያ መልክ ያዘ፣ በሰው ምሳሌ ተገኘ። ይሄ እኮ ጨምሮ ነው። ኢየሱስ በማንነቱ ባዶ ሆኖ አያውቅም፣ ሙሉ ነው። እግዚአብሔር ወልድ ነው። ባዶነትን ያወቀው ሰውነትን ሲጨምር ነው። መዋረድ የሚባል ነገር ያወቀው ሰውነት ሲጨምር ነው። እነዚህን ሁሉ ተቀብሎ ውስን በሆነ አካል ውስጥ ገብቶ ጌታ ኢየሱስ ክርስቶስ ከሴት ተወለደ። እኔ በጣም ለጳውሎስ ታማኝ መሆን እፈልጋለሁ። ዘመኑ በደረሰ ጊዜ ጌታ ኢየሱስ ከሴት ተወለደ። በጣም የሚገርማችሁ ከቤተሰቡ ተወለደ ለምን አላለም? የድንግልን መጸነስና መውለድ ጳውሎስ በዚህ ውስጥ ሜንሽን እያደረገው። ኢየሱስ አባቱ እግዚአብሔር ነው። ከማርያም መወለዱን ጳውሎስ ሜንሽን፣ ድንግል ትጸንሳለች የሚለው ትንቢት መፈጸሙን ለማመልከት ከሴት ተወለደ ብቻ አለው። ማንንም ሰው እንደዚህ ተብሎ አይታወቅም፣ ወደፊትም አይባልም። ማንም ሰው ከተወለደ ከእናትና አባቱ ነው የሚወለድ። ጌታ ኢየሱስ ክርስቶስ ግን ተወልዶ ብቻ ሳይሆን ለስራ መጥቶ ነው እንጂ ማርያም ጋር ኢየሱስ አልጀመረም መቼስ አይደል እንዴ? ማርያምን በእናቷ ሆድ ውስጥ እኮ የገጣጠማት ኢየሱስ ቅድስት ናት፣ በእውነት ብጽሕት ናት፣ እጅግ የተወደደች፣ እጅግ የተባረከች፣ እጅግ የተከበረች፣ እግዚአብሔር ያከበራት። ግን ፈጣሪዋ ፍጹም ሰው ብቻ ናት እኮ ማርያም። ኮናቸው ያለ ሰው ጌታ ኢየሱስ ፈጣሪ ነው ብሉት። ጳውሎስ ይሄ ከ700 ዓመት በፊት የተተነበየ በነቢዩ ኢሳይያስ በኩል ኢሳይያስ 7 ኢሳይያስ 9 ላይ የተተነበየ ትንቢታው ተፈጸመ። እንዴት? ዘመኑ በደረሰ ጊዜ እግዚአብሔር አምላክ ልጁን ከሴት እንዲወለድ አደረገው። ዘመኑን የወሰነው ማን ነው? አባት። ጊዜ ቀጠረው ማን ነው? አባት። እግዚአብሔር የቀጠረው ጊዜ ፐርሺያውያን ዘመን ላይ አልወረደም፣ ግሪካውያኑ ዘመን ላይ አልወረደም፣ ሮማውያኑ ዘመን ላይ። ባይዘዌ እግዚአብሔር የሚያደርገው ነገር በሙሉ ቀድሞ የታቀደ ነው። እያረጋ አያቅድም። እግዚአብሔር ጨርሶ ነው
የሚሰራው። በሮማውያን ዘመን ኢየሱስ እንዲወለድ ሲያደርግ በሮማውያን መንገድ እንዲሞት ሊያደርግ ሰውን ሰቅለው የሚገሉት ሮማውያን ናቸው። እነሱ እስራኤል አካባቢ መጥተው እስራኤልን ረግጠው ሲገዟት ሰቅለው ስለሚገሉ ዘሌዋውያን ላይ በእንጨት ላይ የሚሰቀል የተረገመ ነው የሚለው ትንቢት ከ1400 ዓመት በፊት የተተነበየ ትንቢት አለ። እንጨት ላይ የሚሰቀል የተረገመ ይሁን የሚል። እስራኤላዊ እንጨት ላይ አይሰቅልም። እግዚአብሔር ስቀል ካላለ መጥቶ አይሰቅሉ። እስራኤላዊ ሰውን የሚገለው በድንጋይ ወግሮ ነው። ኢየሱስ ደግሞ ተሰቅሎ ነው መሞት ያለበት። ስለዚህ እግዚአብሔር ሮማውያኑ በሚገዙበት ዘመን የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድር የሚመጣበት ዘመን ተገጣጠመ። አሁን ሄሮድስ ዝም ብሎ አገረ ገዢ ሆነ ሊመስለው ይችላል። በእግዚአብሔር ዘላለማዊ የማዳን እቅድ ውስጥ አስገብቶታል። ዘመኑ በደረሰ ጊዜ ኢየሱስ ክርስቶስ ከሴት ተወለደ።